ሻለቃ አትሌት ኃይሌ ገብረስላሴ ጉድ ሆነ፣ በመንግስት ተቀምቷል። በሌላ በኩል የአማራ ፋኖ የአንድነት ዘመቻ ከጅምሩ ድል በድል መሆኑ እየተነገረ ነው። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የሰዓቱን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ሻለቃ ኃይሌ ገብረስላሴ በመንግስት ቦታውን ተቀማ። ዕውቁ አትሌትና ባለሀብት አትሌት ኃይሌ ገብረስላሴ ሆቴል እገነባበታለሁ ብሎ ከመንግስት የወሰደው መሬት መቀማቱ ተሰምቷል። ከዚህ በተጨማሪም የጅማው ሆቴል ሲገነባ እንደ ብሎኬት ያሉ የግንባታ ግብዓቶች ከአዲስ አበባ ማጓጓዝ ግድ እንደሆነበትና የተወሰነውም የግንባታ ግብዓት መንገድ ላይ እንደተሰበረበት ኃይሌ የመንገዱን ሁኔታ በምሬት ሲናገር ተደምጧል። ታዲያ አሁን ኃይሌ ከዓመታት በፊት የወሰደውን መሬት ማልማት ባለመቻሉ በወልቂጤ ከተማ የተሰጠውን ቦታ እንደተቀማ ለማወቅ ተችሏል። በሌላ በኩል የአራቱ ማዕዘናት ፋኖ የአንድነት ዘመቻ በሚል ባወጁት ኦፕሬሽን ድል ማስመዝገባቸውን እየተናገሩ ነው። ለነጻነትና ለአንድነት ከጠዋቱ 12 ሰዓት ጀምሮ በጎንደር ሁሉም ማዕዘናት በአገዛዙ ሰራዊት ላይ የተጀመረው ወታደራዊ ማጥቃት በአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ችሏል። የዘመቻው አካል የሆነው የጎንደር ሰሜን ምዕራብ ቀጠና አሁንም ትንቅንቅ እያደረገ ይገኛል። በእንጅግር እንዲሁም መሬና በተባለ አካባቢ ላይ በተደረገ ውጊያም 6 ብሬን፣ 1 ስናይፐርና ከ112 በላይ የነፍስ ወከፍ መሳሪያ ተማርኳል። ከ4000 በላይ ተተኳሽም ገቢ ሆኗል። 81 ፈንጂዎች ካገዛዙ ሰራዊት መማረክ ተችሏል። ከ116 በላይ ያገዛዙ ሰራዊትም ተገድሏል የተባለው። በተጨማሪም የጎቤ ክፍለ ጦር፣ የተከዜ ክፍለ ጦር፣ የዘራይ ክፍለ ጦር፣ የሰሜን አምባራስ ክፍለ ጦር የድሉ ባለቤቶች ሆነዋል። ከጠዋቱ 11 ሰዓት ጀምሮ የጎንደር ዙሪያ ወረዳ መቀመጫ ማክሰኝት ከተማ የመሸገው ያገዛዙ ኃይል ላይ ውጊያ ተከፍቷል። የጎንደር የበጋሻው ክፍለ ጦር አካል ብርጌድና ሻለቆች ዞዛምባ ንጉስና የጥቁር አንበሳ ብርጌድ ከጎንደር ባህር ዳር ዋናውን መንገድ በመቁረጥ ከተማዋን ተቆጣጥረዋል። አገዛዙ እንደ እስር ቤት ይጠቀምበት የነበረ ማጎሪያም ተሰብሯል። በደቡባዊ የጎንደር ቀጠናም ሰፊ ቀጠና የሸፈነው ውጊያ እየተደረገ ይገኛል። የሜጀር ጀነራል ዋንታባተ አንደኛ ኮር ኢንጂነር ስመኛው ተወርዋሪ ክፍለ ጦርና መብረቁ ክፍለ ጦር በአንበሳሜ ወረታ፣ ጋሳይ፣ አለምበር፣ ጓላሃ እና አዲስ ዘመን የሰፈረውን ያገዛዙን ኃይል ፊት ለፊት ገጥመውታል። በዚህ ውጊያም በከፊል የተደመሰሰው ኃይል ብዙ ሲሆን የወረዳውን መቀመጫ የሆነችውን አንበሳሜን የፋኖ ኃይሎች ተቆጣጥሯታል። የዚህ ውጊያ የድሉ ባለቤቶችም ጉና ክፍለ ጦር፣ ሜጀር ጀነራል ዋንተ አባተ ተወርዋሪ ክፍለ ጦር፣ ጣና ገላውዲዮስ ክፍለ ጦር፣ ፋሲል ክፍለ ጦርና ኢንጂነር ስመኘው በቀለ ክፍለ ጦሮች ናቸው። በቋራና መተማ ግንባር በዘመቻ አንድነት በተሰራ ልዩ ኦፕሬሽንም በምዕራብ ጎንደር መተማ ወረዳ ሽንፋ ከተማ ገበያ ማዕከል በተሰበሰበ ያገዛዙ ሰራዊት ላይ ጥቃት ተፈጽሟል። በጎጃም በሸዋና በወሎም በተመሳሳይ ውጊያው እንደቀጠለ ይገኛል። በሌላ መረጃችን ከደቂቃዎች በፊት በኤርትራ ጉዳይ ህወሓት ምላሽ ሰጥቷል። ህወሓት ከሻቢያ ጋር እየሰራ ነው የሚለው ክስ ማስረጃ የማይቀርብበትና ሆን ተብሎ የቀረበ በመሆኑ አልቀበለውም፣ በዚህ መንገድ የሚገኝ የጥቅም ማዕቀፍም የለም ሲል ገልጿል። በክልሉ መፈንቅለ መንግስት ፈጽመዋል የሚለው የስም ማጥፋት ነው በማለትም ነው ህወሓት የገለጸው። የህወሓት ቃል አቀባይ እንደተናገሩት ከሻቢያ ጋር ለመስራት ምንም አይነት ፍላጎትም ሆነ በዚሁ መንገድ ሄዶ ጥቅሞቻችንን ለማስጠበቅ የሚያስችል ማዕቀፍ የለንም፣ ይህ ከንቱ ፍረጃ ነው ሲሉ ክሱን ውድቅ አድርገዋል። ከዚህ ይልቅ የፕሪቶሪያው ስምምነቱ አካል ከሆነው ከኢትዮጵያ መንግስት ጋር ስምምነቱ ተፈጻሚ እንዲሆንና የትግራይ ህዝብ ተጠቃሚ የሚሆንበትን ሰላማዊ ባሉት መንገድ ከፌዴራሉ መንግስት ጋር እየሰሩ መሆኑን አማኑኤል ተናግረዋል። ያስከትሉና ህወሓት ከሻቢያ ጋር እየሰራ ነው የሚለው ክስ ሆን ተብሎ የቀረበ ነው፣ ከዚህ ውጪ ከማንም ጋር ግንኙነት የለንም ብለዋል። ይሁን እንጂ የጊዜው አስተዳደሩ ፕሬዝዳንት ጌታቸው ረዳ ባለፈው ሳምንት መገባደጃም ተቀማጭነታቸውን በአዲስ አበባ ከተማ ላደረጉ መገናኛ ብዙሃን መግለጫ በሰጡበት ወቅት እኔን እነሱ ጠላት እያሉ ከሚጠሩት ፌዴራል መንግስቱ ጋር እየሰራህ ነው ሲሉ ይከሱኛል፣ እነሱ ግን በጀርባ ይኸው ጠላት የሚሉት
የፌዴራል መንግስት ስልጣናቸውን እንዲመልስላቸው ሲማጸኑና ሲለማመጡ ይውላሉ ሲሉ መክሰሳቸው የሚታወስ ነው። ሌላው በክልሉ መፈንቅለ መንግስት ፈጽማችኋል በሚል በጊዜያዊ አስተዳደሩ ፕሬዝዳንት የቀረበባችሁን ክስ ትቀበላላችሁ ወይ በሚል ለቀረበላቸው ጥያቄም ይህ የስም ማጥፋት ነው በማለት እንደማይቀበሉት አስታውቀዋል። በሌላ በኩል ለሁለትና 3 ዓመታት ጠፍተው የነበሩ የኤርትራ የሶሻል ሚዲያ አክተሮች የሰሞኑን የቀጠናውን ውጥረት ተከትሎ አቧራቸውን እያራገፉ ብቅ ብቅ እያሉ ይገኛሉ። አብዛኞቹ ሐሰተኛ መረጃ በማሰራጨት ኢትዮጵያ ውስጥ ያሉ ባለስልጣናትንና ተቋማትን በማጥቃትና ከትግራይ ተቀናቃኝ ቡድኖች አንዱን ማለትም በዶክተር ደብረጽዮን የሚመራውን በመደገፍ ላይ ያተኮሩ ናቸው። ከዚህ በፊት የኢትዮጵያን መንግስት ስንተች የነበረው የውጭ ኃይል ጋብዞ የራሱ ህዝብ ላይ ስላዘመተ ነው። አሁንም ችግር ያለበት ኃይል የራሱን ችግር በራሱ ይፍታ እንጂ ከውጭ ኃይል ጋር የሚሞዳሞድና ለግጭት የሚጋብዝ ከሆነ ትችት ብቻ ሳይሆን ማጋለጥና ድርጊቱን ለህዝብ የማሳወቅ ስራ መስራት አለብን በማለት ጋዜጠኛ ኤልያስ መሰረት መረጃውን ይፋ አድርጓል። የሚያሳዝነው ይላል ኤልያስ መሰረት፣ የሚያሳዝነው መንግስት በየክፍለ ከተማውና ቀበሌው ያደራጃቸው 30 ሺህ የሚዲያ ሰራዊት የሚላቸው አብዛኛው ስራቸው ገጾች ላይ የገቡ የተሰጣቸውን ኮመንት ከመለጠፍ የዘለለ ዕውቀትም ትምህርትም ልምድም የሌላቸው ናቸው። እንዲህ አይነት የኤርትራን ሆስተል ፕሮፓጋንዳን ለመመከት ብቁ አይደሉም። ሁላችንም ግን ባለስልጣናትን ወይንም ፓርቲን ሳይሆን ሀገርን ከእንዲህ አይነት ጥቃት መከላከል አለብን በማለት ነው ኤልያስ መረጃውን የቋጨው። በሌላ መረጃም ከቀናት በፊት ከአዲስ አበባ ወደ ደብረ ማርቆስ ሲጓዙ አሊደሮ ተብሎ በሚጠራው ቦታ ላይ ከነአውቶቡሱ ስለታገቱ ተጓዦች የኦሮሞ ነጻነት ሰራዊት መግለጫ ወጣም። ጠቅላይ ሚኒስትር አብይ አህመድ ወደ ባህር ዳር ሄደው ብስክሌት በሚነዱበት ወቅት የተፈጸመውን እገታ አስመልክቶ በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት ባወጣው መግለጫ በኦሮሚያ ክልል ሰሜን ሸዋ ዞን ወራ ጃርሶ ወረዳ ሲቪሎች ታግተው እንደተወሰዱ በራሱ መንገድ ማረጋገጡን ይፋ አድርጓል። እገታው በማን እንደተፈጸመና እንዴት እንደተፈጸመ ምርመራ በማድረግ ላይ መሆኑን ያስታወቀው የኦሮሞ ነጻነት ሰራዊት ምርመራው ሲጠናቀቅ ውጤቱን ለህዝብ ይፋ እንደሚያደርግ ገልጿል። አንድ አውቶቡስ ሙሉ ተሳፋሪዎች በኦሮሚያ ክልል በታገቱበት ሁኔታ እስካሁን የኦሮሚያ ክልላዊ መንግስትም ሆነ የፌዴራል መንግስቱ ምንም አልተነፈሱም። መንግስታዊ መገናኛ ብዙሃንም አንዲት ቃል ባልተናገሩበት ሁኔታ የኦሮሞ ነጻነት ሰራዊት መግለጫ በማውጣት ድርጊቱን አውግዟል። ለጊዜው ማንነታቸው ያልታወቁ ታጣቂዎች ከትናንት በስቲያ ከአዲስ አበባ ወደ ደብረ ማርቆስ በመጓዝ ላይ የነበረ አንድ የህዝብ ማመላለሻ አውቶቡስ በማስቆም ተሳፋሪዎችን በሙሉ አግተው ከመውሰዳቸው አንድ ቀን በፊትም 5 የከባድ መኪና አሽከርካሪዎችን አግተው መውሰዳቸው ተረጋግጧል። በመጨረሻም የሶማሊያ መንግስት አልሸባብ በሀገሪቱ ፕሬዝዳንት አጀብ ላይ ጥቃት ማድረሱን አረጋገጠም። ታጣቂው ቡድን በትናንትናው ዕለት ከቀትር በፊት ፕሬዝዳንት ሐሰን ሼክ መሐመድ ላይ ያነጣጠረ የቦምብ ጥቃት መፈጸሙን ገልጿል። የሶማሊያ መንግስት ጥቃቱን አስመልክቶ ባወጣው መግለጫም ፕሬዝዳንት ሐሰን ከሞቃዲሾ ተነስተው የሀገሪቱ ወታደሮች ወደ ተሰማሩበት ሼር ሻባሌ ግንባር አካባቢዎች ታጅበው ሲጓዙ የቦምብ ፍንዳታው መከሰቱን አስታውቋል። ጥቃቱ መክሸፉን ያመለከተው የሶማሊያ መንግስት መግለጫም አክሎ ፕሬዝዳንቱ ከጉዳት ተርፈው ካሰቡበት መድረሳቸውን ገልጿል። ጥቃቱን የተመለከቱ ወታደሮችና የአካባቢው ነዋሪዎች የፕሬዝዳንቱ አጀብ መመታቱን የገለጹ ሲሆን ከፕሬዝዳንቱ መኖሪያ አቅራቢያም የአራት ሰዎች አስከሬን መመልከታቸውን ተናግረዋል። አልሸባብ በተደጋጋሚ ሶማሊያ ውስጥ ጥቃት ሲያደርግ የቆየ ታጣቂ ቡድን ቢሆንም ከጎርጎሮሳዊው 2014 ዓ.ም ወዲህ በሙሐመድ ላይ ያነጣጠረ ጥቃት ሲፈጽም የትናንቱ የመጀመሪያው መሆኑን የተገለጸው። በተጠቀሰው ዓመት ሐሰን ሼክ መሐመድ በአንድ ሆቴል ውስጥ ንግግር እያደረጉ ሳለ አልሸባብ ስፍራውን በቦምብ ማጋየቱ ተነግሯል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንገናኛለን። እስከዛው ሰላም።